ሰላም እንዴት ናችሁ ውድ ተመልካቾቻችን? ዛሬ ይዘንላችሁ የመጣነው የክረምቱን መጠናቀቅ የተፈጥሮ መታደስን ከሴቶችና ልጃገረዶች ነፃነት ጋር አብሮ የሚነሳው አሸንዳን በዓል የምንቃኝ ይሆናል። አብራችሁን ቆዩ። አሸንዳ፣ ሻደይ፣ አሸንድዬና ሶለል በሰሜንና በሰሜን ምዕራብ ኢትዮጵያ በዋናነት በትግራይና በአማራ ክልሎች በየዓመቱ ከነሐሴ አጋማሽ ወይም ከነሐሴ 16 ጀምሮ የሚከበር እጅግ ደማቅ ታሪካዊና የባህል ባለጸግነት የሚታይበት የልጃገረዶችና የሴቶች ነፃነት የውበትና የሰላም በዓል ነው። እንደየአካባቢው የተለየ ስያሜ ቢኖረውም የሁሉም ትርጉምና ይዘት ግን አንድ ነው። አሸንዳና አሸንድዬ በትግራይና በሰሜን ወሎ ላስታ ላሊበላ የሚጠራበት ስያሜ ነው። አሸንዳ የሚለው ቃል ልጃገረዶቹ በወገባቸው የሚለብሱትና የክረምቱን ለምለም አረንጓዴ ሳር የሚያመለክተው ተክል ስምን ይይዛል። ሻደይ በዋናነት በሰቆጣና በዋግምራ አካባቢ የሚታወቅ ስም ነው። ሶለል በቆቦ አካባቢዎች በብዛት የሚታወቅ መጠሪያ አለው። በዓሉ የሚጀምረው ከክረምት መጠናቀቂያ ከቡኤ በዓል ማግስት ጀምሮ ብዙውን ጊዜ ከነሐሴ 16 ሲሆን ለሳምንታት ያህል ይቆያል። በዓሉ ከመጀመሪያው በፊት ልጃገረዶች ጸጉራቸውን እንደየአካባቢው ባህል ጋሜ፣ ቁንጮ፣ ሳዱላ ወይም ቀጫጭን ሹሩባዎችን ይሰራሉ። በዓሉ በሚጀምርበት ዕለት ጠዋት ልጃገረዶች ተሰባስበው ወደ ወንዝ በመውረድ እጅና እግራቸውንም ይታጠባሉ። ይህ ድርጊት አካላዊና መንፈሳዊ ጽዳትን እንደሚያጎናጽፋቸውም ይታመናል። ከዚያም ወደ አብያተ ክርስቲያናት በመሄድ ምስጋና ያቀርባሉ። ሴቶች ውብ የአበሻ ቀሚሶችን፣ የሻማ ጨርቆች ወይም ጥራዝ አሻራዎችን ለብሰው አደባባይ ላይ ይወጣሉ። የክረምቱ ዝናብ የፈጠረውን ለምለም ሳር ቆርጠው እንደ አንቀልባ በወገባቸው ዙሪያ በማሰር ውበታቸውን ይገልጻሉ። ድሪ፣ አሸንክታብ፣ የተለያዩ ጌጣጌጦች፣ አምባሮች፣ ጉትቻዎችን በመጠቀም በድምቀት ይሸለማሉ። ይህ ሳምንት ሴቶች ከቤተሰብና ከዕለት ተዕለት የቤት ውስጥ ስራዎች ሙሉ በሙሉ ነፃ ወጥተው የሚዝናኑበት፣ የሚጨፍሩበትና በደስታ የሚሳተፉበት የነፃነት ጊዜ በመሆኑ የሴቶች የነፃነት መድረክም ይባላል። ልጃገረዶች ከ5 እስከ 30 የሚደርሱ ቡድኖችን አዋቅረው የቡድን መሪ፣ ከበሮ መቺ፣ ገንዘብ ሰብሳቢ በመሾም ራሳቸውን በራሳቸው የማስተዳደርና የመብራት ብቃትም ያሳዩበታል። በጭፈራ ወቅት የሚሰነዘሩ ግጥሞች ፍቅርን፣ ተስፋን፣ ማህበራዊ ትችቶችን በአሽሙር መልክ እንዲሁም አድናቆትን ለሰጣቸው ሰዎች የሚሰጡ ሙገሳዎችንም በውስጡ ይይዛል። ይህ ውብና ሀገር በቀል የሆነ የህዝብ ባህል የኢትዮጵያን ማህበራዊ ትስስር፣ የሴቶችን ከፍ ያለ ማህበራዊ ቦታና የባህል እሴት የሚመጥን በመሆኑ በዩኔስኮ የማይዳሰስ ቅርስ እንዲመዘገብ የማስመረጫ ሰነዶችም ተዘጋጅተውለት ርብርብ እየተደረገለትም ይገኛል። የአሸንዳና ሻደይ ሶለል በዓል ለኢትዮጵያ ሀገራዊ ገጽታ፣ ማህበራዊና ትስስር፣ ኢኮኖሚ ያለው ፋይዳ እጅግ ከፍተኛ ነው። በዋናነት ለሀገር የሚሰጣቸው ጠቀሜታዎች መካከል የቱሪዝም ልማትና የውጭ ምንዛሪ ግኝት፣ የባህል ዲፕሎማሲያዊና የሀገር ገጽታ ግንባታ፣ የብሔራዊ መተሳሰርና የሰላም ምሰሶ፣ ሴቶችና ልጃገረዶች የራሳቸውን ባህል በባለቤትነት በበላይ እንዲመሩም ያደርጋል። የጥበብ መሸጋገሪያ መንገድም ይሆናል። ውድ ተመልካቾቻችን እንኳን ለዚህ ውድና ታሪካዊ በዓል በሰላም አደረሳችሁ። ቸር ሰንብቱ።